ትወደጃለሽ። ገባሽ? እስኪ ሞክሪው። እግዚአብሔር አሁን በዚህ ብቻ ቦኒ ይደብራቸዋል፣ በጥስ ማሳጃ ብቻ ቦኒ ይደብራቸዋል። ማንነትኛውን አይለወጥም። ልጅቷም ፐርሰናሊቲዋ ነው። በቃ እንዴት አድርገን እንግራት? እንዴት አሁን በዚህ ብቻ ቦኒ ይደብራቸዋል ጋይስ። ማርያም ቶኪ ዛጋን ማርያምን ቶኪ ዛጋን አይ በዚህ ሪፖርት ቲክቶክ አይጠቅምሽም እናቴ። አይደብረንም እያሉ ነው። በቃ አይደብረንም እያሉ ነው። አይደብረንም እያሉ ነው። ለምስተን መጣ ድምጽ አርግበት። ማን ከፈተ? ሙዚቃ ድምጽ አርግበት። ሰው እቺን ልጅ ሲሰድባት እቺ ሰላም የምትባለው ቂጧ ምናምን አወዛወዘች የተባለችው ሲሰድባት፣ ሲያንቋሽሻት፣ ሲያደፍግ ብለው ሲያጎስፋት፣ ሲያደግፋት፣ ሲያንቋሽሻት፣ ሲተፋባት፣ ወይኔ ጉድ እኮ ነው ሴት መሆን። እሺ ወደ ወሬያችን ስንሄድ እና እቺን ልጅ እኔ ቤታ ተይ ውዴ፣ እኛ እንኳን ስንሳደብ ምን ስንል ሪከርድ አስቀምጠው እስካሁን ድረስ ጠላቶቻችን ይጠቀሙበታል። ቤተሰቦችሽን አደባባይ አታዋርጂ፣ ነገ ቤተሰቦችሽ ይጠቅሙሻል፣ እኛ አንጠቅምሽም ብዬ ስለተናገርኩኝ ፊታቸውን ደብቀው የሚያለቃቅሱ ወንዶች አሉ። እንደዚህ አይነት ሴቶችን ለሴተኛ ዳሪ የሚዳርጉ በእነሱ ነው ፎሎ የሚያገኙት እነዚህ ወንዶች ማለት ነው። አሉ እንዲህ ፊታቸውን ሸፍነው ምናምን የሚያለቅሱ ማለት ነው። ሴቶቹን እያስገቡ ስለ ሽርሙጥና ካላስወሩ በስተቀር ፎሎ የማያገኙ በእነሱ ነው ቪው የሚያገኙት። ብልግና ካልተወራ ቪው የማያገኙ ሰዎች አሉ። በራስ መተማመን የሌላቸው፣ ራሳቸውን ማሳየት የሚፈሩ፣ ድፍረት ያጡ፣ ሸለፈታ በድንጋይ ተቀጥቅጦ ሸለፈታቸው የተነሳላቸው ወንድ አገረዶች አሉና ሲያለቅሱ አየው። ለምን ገቢያቸውን ነካውትኛ? ተይ እኛም እንደዚህ አንድ ሰሞን ሲያደርገን ተሰድበንበታል። አሁንም ድረስ እየተሰደብንበት ነው። ስል በኤአይ ምናምን በቃ ፎ አድርገውት አሳምረውት ምናምን። አንቺም እኮ ድሮ እንዲህ ነበርሽ። አየሽ ሰላምዬ፣ ይችን የመከርኩሽኝ እኔ። አየሽ ውዴ፣ አንቺን ተይ ለመጥፎ ነገር ትዳረጊያለሽ። እኛም ድሮ እንዲህ ተብለናል ስልሽ ገና ሳይውል ሳያድር አንቺን በትክክል ስለመከርኩሽ ብቻ ማለት ነው። ድሮ እኮ ቤታ እንዲህ ናት ብለው የሆነ በቃ የማአት የሴት ቂጦች ሰብስበው ይሄ እሱ አካውንት ነው ምናምን ብለው ሰከሱ። አየሽ፣ ይህንን ነው የሚያደርጉት። እንዲህ ነው የሚሰሩት። አየሽ፣ አንቺን ስለመከርኩ ራሱ ማለት ነው እኔ እንደዚህ ምንድን ነው እንደዚህ ተባልኩኝ። አንቺ ድሮም እንዲህ ነበርሽ ተባልኩ። አየሽ፣ ይሄ ነው ስም ማለት የሚቀመጥልሽ። እችን የነገርኩሽ ላንቺ። እኔ አሁን ያለሁበት ደረጃ ውዴ በጣም ስንቱን አልፌ ምን ጥቅ ብዬ ማለት ነው ውዴ። እነሱ የሚመኙበት ቦታ ላይ ነው የተቀመጥኩት። አሁን የፊታቸውን ሸፍነው ምናምን በሴት ፎሎ የሚያገኙ ሴቶቹ ገብተው ስለ ብልግና ካላወሩ ዜሮ ናቸው። 0 ሴቶቹ ገብተው ልብሳቸውን ካላወለቁት፣ ወርክ ካላረጉላቸው ቪው 0 ነው። በራሳቸው አንድም የሚከተላቸው ሰው የለም። እንደነሱ ድንጋይ ስር ተቀምጦ ደግሞ እነዛም ሰዎች እኮ ማለት ነው እኔም ባለጌ ምናምን ያሉኝ ሰዎች ጋይስ ስማቸውን ቄስ ይጥራውና ስማቸውንም ኧረ ቄስ ምን ቦታውና ነው የሚጠራቸው። እነዚሁ ደግሞ ሰዎች ማለት ነው እኔን ምን እንዳሉኝ ታውቃላችሁ? ሰው የሚረዳቸው አተው ማለት ነው በእነሱ ቤት እንግዲህ እርዳታ ሊያደርጉ መጥተው እኔ ቤታ ባለጌዋ የተባልኩትኝ አሁን እንደዚህ ነበርሽ አንቺ የተባልኩትኝ እኔ ነበርኩኝ የረዳኋቸው። ታስታውሳላችሁ ወይስ ቪዲዮ ይምጣ? ቴንኪዩ ታስታውሳላችሁ ጋይስ? ቴንኪዩ ቤታ መልካም ሰው ነሽ። ቪዲዮን ፖስት አድርጉልኝ። አሁን እንደዚህ የሚያለቃቅሱትን ፊታቸውን ሸፍነው የሚያለቅሱትኝ ማንም ሰው ሳይቀበላቸው፣ ማንም ጌመር ሳይቀበላቸው፣ ማንም ሰው ሳይቀበላቸው እኔ ቤታ በደግነት ያስገብቼ አስተባበርኩላችሁ። እርዳታ አድርጉ አልኳችሁ። አመስግናችሁን ወጣችሁ። አስታውሳችሁ ፖስት አድርጉት እሺ። እኔ ልጆች ካገኛችሁት እዙን ቪዲዮ እነ ፈለገ ምናምን የነበሩ ሰዓት ማንም ሰው ቲክቶከር ሳይቀበላችሁ እኔ ቤታ ባለጌ አሁን የምትሏት እና ደግሞ ሲቀጥል የምታለቅሱት በምንድን ነው? አዎ ኤርሚ ጋር ስትጫወቱ 3 ቤቢ ላይ እንድትበሉ አረኳችሁ። ጀግና ነኝ። በዛ ነው አፋችሁ የምትከፍቱት እንጂ ከኔ በላይ ይችን ሰላም የምትባለው ልጅ እኔ እንደውም አልሰደብኳትም። ተይ ቤተሰብሽን
ቤተሰብሽን ለሰው አሳልፈሽ አትስጪ። የዛን ሰዓት በተቀመጠች ሰዓት አባቴ ምን ያመጣል ምን አባቱ ምናምን እናቴ ምን አባቷ ታመጣለች ስትል ተይ። ደግሞ አሁንም ወደፊትም እነግርሻለሁ። እኔ ለምሳሌ አሁን እዚህ ቲክቶክ ያለ ማህበረሰብ ይነፋ ነው የምልሽ። መጀመሪያ ቅድሚያ ለቤተሰቦቼ ቅድሚያ ለቤተሰቦቼ ቅድሚያ ለአባቴ ቅድሚያ ለእህት ለወንድሜ ቅድሚያ ለእናቶቼ እንደዛ ነው እንጂ ምለው እዚህ ቲክቶክ ያለ ሰው ስሚኝ ዛሬ ወድሻለሁ ያለ ነገ ብታመም አለው እርዱኝ ብል ይሄም ቢ የሚል ማህበረሰብ ነው የተቀመጠው። ገባሽ? ሁሉም ላይሆኑ ይችላል። በጣም መልካም ጥሩ ሰዎች አሉ፣ በጣም ሰዎች። ከዛ ሁላ ደግሞ ማለት ነው አሁን እንትን ያለኝ ሰው ነገ ቤተሰቦቼን አውጥቼ ብናገር አሁን ዴዚን አላየሽም? የዴዚን ታሪክ ቤተሰብ ቢያረጅም ቢጃጅም ቢሳደብም ቢገጽጽም መጥፎ ቢሆንም መርዝ ቢሆንም ከውጭ ሰው ቤተሰብ ይሻል። እኔ አባቴ ከነ ስህተቱ ከነ ጥሩነቱ ከነ ጩኸቱ ከነ ዱላው ከነ ምኑ አባቴ ይሻለኛል። መድኃኒዓለም ነው የምላችሁ። ቤተሰብሽ ይሻልሻል። በምንም ታሪክ ገበናሽን አሳልፎ የማይሰጥ አሁን አንቺ እንደዚህ ስትሆኚ ሁሉም ሰው እየተቸሽ ነው፣ ወይም ደግሞ ሰዎች አረ ለምን እንዲህ ትሆናለች እኔ የምናገራለሁ ያም አስተያየት ይሰጣል። ቤተሰቦችሽ ወጥተው ግን አስተያየት አይሰጡብሽም። ከነ ሁሉ ነገርሽ ደብቆ ይዛሉ። እኔ አሁን አባቴ ብሳደብ ምን ብል ያዘንኩት ማለት ነው። በጣም ቅድም ያዘንኩትኝ ጋይስ መድኃኒዓለም ነው የምላችሁ። እሷ ላይቭ ላይ ገብታለች የእነሱ ቪው ከፍ እንዲልላቸው። አንዳንዴ እኮ ሴት መሆን እኮ በስማም ያሳዝናል። መቤቴ ቪያቸው ከፍ እንዲልላቸው ቪው እኮ እየወረደ እኮ ነው። አሁን ነገር እንደሚሳደቡ አውቃለሁ። ፎቶ የለጥፈው ለምን መንደርተኞች ናቸው። ቪውሽ ዝቅ እያለ ነው። ቪው ዝቅ እያለ ነው። ሰው ቤት ገብታ ነው እንግዲህ ከፍ እንዲል ቂጥሽን አሳይ። ከዛ የሆነች ልጅ ከገስት ላይ ነበረች ፍቅር ነው ምናምን ትባል ልትናገር ነው። አንቺ ዝም በይ በኋላ ይሰድቡሻል። አንቺ ዝም በይ በኋላ ይሰድቡሻል ይላሉ። እሺ ምን አልሽኝ? ሹፋው ልጁ በእጁ የት ጋር እንዳለ ሾክ yes babe you can do it ላይ ተማቀስተን ደብ ለቅድሙን እየነገሩኝ ነው እዚህ ጋር አሁን ወይኔ ጉድ ጦሶ አዎ እውነት ነው። አዎ እሷም ነገረችኝ እኮ አሁን ነው የነገረች። ነው የኔ ሱስ ሴክስ ሰላሚና ደግሞ እንደማታረጊው አውቃለሁ። ላይክ እያወራሽው ነው እንጂ እንደማታረጊው በጣም እርግጠኛ ነኝ። ያ ግልጽ ነው። he's my friend እናሽ ትበዳ ቅማላ ሰላሚና እንዴ አምታችም ትለኛለች እንዴ ጓደኛዬ እኮ ነው። እጁን መንካታችም ቅማላም እናታ ትበዳ እንዴ እጁን መንካታችም ትለኛለች እኮ እንደዚህ አይሰደብም። እሺ እንደዚህ አይሰደብም። ያማታል እንዴ ከብት እጅ መንካታችም ማረባክሽ ነጫጭባ ጓደኛዬ ቁራሽ እሺ ቆይ ለስታርባክስ ከመቼ ጀምሮ ነው ገና ሲቲዝን ሳሎን ነው ልጄ ያመጣሁት 16 ሰዓት ሰርቼ ስኳር በሽተኛ እስከመሆን ደርሼ ትሰሚኛለሽ? ፕሊስ አታልቅሽ። አሁን ባለቀሽ ቁጥር ሞር አንቺ ነሽ የምትጎጁ። የምሬ ነው የምልሽ። ይገባኛል ስሜትሽ፣ በማልቀስም ሊወጣ ይችላል። ግን ፕሊስ በቃ አታልቅሽ። ይሄ ደግሞ ታውቂያለሽ ሶሻል ሚዲያ ነው። ሰው ሪከርድ ያደርግና ምናምን ያለው ነገር ነው የሚሰራው። አዎ ይዘበራርቃል፣ ህይወትን ይጎዳል። እንዴት ነው ለእናት ምን ሲገይቆት ለወል እግዚአብሔርን አንድ ቀን ምን አልኩት? እግዚአብሔር ለምን ለኔ ወንድ ልጅ አልሰጠኝም ነበር አልኩት። ለወል እኔ በ10 ምናምን ዓመቴ ነው ያሷን የወለድኩት። ለወል እንትን አለኝ ልውጣ። እሺ ለወል ፕሊስ በቃ ተረጋጊ። የስ ፕሊስ በቃ ፕሊስ አው የስ ተረጋጊ። በውስጥ አውራሻል ፎሎ ባክ አረግሻለሁ። በቃ ተረጋጊ። እሺ ኦ ማይ ጋድ እሺ ቴንክ ዩ በጣም እሺ አውራሽ